በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም የበላይ ሴት አስተዋውቃ ለእኛም የሁላችንን እናቶች ድንግል ማርያም ስሟ የተመሰገነና የተከበረ ይሁን። ጌታ ያከበራቸው ቅዱሳን አባቶች፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት በየክብራቸው መጠን ስማቸው የተከበረና የተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን ይፈቅድልንና ብረዳን የምንማማርበት የትምህርታችን ርዕስ በኢየሩሳሌም ከተማ ቆሙ የሚል ይሆናል። በዚህ ርዕስ ላይ እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእሱ መልካም ፈቃድ ይሁንልን። ምስጢርን የሚገልጽ የእናታችን የቅድስት ድንግል ማርያም ምልጃና ጸሎቷ ከእኛ ጋር ይሁን። እኔ ቆሜ እማራለሁ፣ እናንተ ደግሞ ቁጭ ብላችሁ እንድትማሩ እግዚአብሔር አምላካችን ይፈቅድልን። ይህ መነሻ ቃሉ የምናገኘው የሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ እንዲህ የሚል ኃይለ ቃል አለ። እነሆም አባቴ የሰጠውን ተስፋ እኔ እስክልክላችሁ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ተናጋሪው ዓለምን ሁሉ የፈጠረ ፍጥረታትን ሁሉ ያስገኘ እኛን ለማዳን ከሰማይ ሰማያት የወረደ የድንግል ማኅፀን ውስጥ አድሮ በቤተልሔም የተወለደ በቀራንዮ አደባባይ ላይ ስለኛ በደልና ስለኛ ኃጢአት የተሰቀለ ደግሞ የሞተ ከሙታንም ተለይቶ የተነሳ በአርባኛው ቀን በሰማይ ሰማያት በአባቱ ቀኝ የተቀመጠ ያረገ ዳግመኛም ዓለምን ሁሉ ለማሳለፍ የሚመጣ ኢየሱስ ክርስቶስ ነው። ይህን ቃል ስናገር አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር የመጨረሻው በዓይነ ሥጋ እየተያዩ የተናገረ የመጨረሻው ቃሉ ነው። ይህ የተናገረበት ቀን ኢየሱስ ክርስቶስ የመጣበትን ዓላማ ጨርሶ ዓለምን ያልጣፈጠችው በኃጢአት ምክንያት የጠፋችውን ዓለም እንድትጣፍጥ አድርጎ ቅዱሳን ሐዋርያት ዓለምን ለማስተማር ብቁ እንደሆነ ካደረገ በኋላ ካሰለጠናቸው በኋላ እሱ ግን ወደ ክብሩ ዙፋን ወደ መጣበት ቦታ በቅዱሳን መላእክት በሚመሰግንበት በአርያም ስፍራው ሊመለስም የመጨረሻው ቃሉ ከሐዋርያቶች ጋር በዓይነ ሥጋ እየተያዩ የተናገረ ቃል ነው። አባቴ ለእናንተ ተስፋ የሰጠውን እኔ እልክላችኋለሁ፣ ኃይልን ከሰማይ እስክትለብሱ ድረስ ከኢየሩሳሌም ከተማ እንዳትወጡ ብሎ አዘዛቸው። ይህን በሶስት ቦታ አካፍለን እናያለን። አንደኛው እግዚአብሔር አባቱ ለእኛ የሰጠ ተስፋ ወይ ደግሞ ለሐዋርያት የሰጠው ተስፋ ምንድን ነው? ጭምርም ኢየሱስ ክርስቶስ ወደ ሰማይ ለማድረግ ባለ ጊዜ እኔ እልክላችኋለሁ ብሎ ቃል የገባልን ምንድን ነው ብለን እናያለን። በሁለተኛ ደረጃ ከላይ ኃይልን እስክትታጠቁ ድረስ የተባለው የትኛውን ኃይል ነው ብለን ደግሞ ለይተን እናያለን። የመጨረሻው በኢየሩሳሌም ከተማ ቆዩ የተባሉበት የትኛው ኢየሩሳሌም ነው ብለን ደግሞ አብረን እናያለን ማለት ነው። እግዚአብሔር አምላካችን ዓለምን ከፈጠረ በኋላ የሰው ልጅ ሲፈጠር የሰው ልጅ እንደተፈጠረው እንደ ክብሩ መኖር ሲያቅተው የእግዚአብሔር ትእዛዝ መጠበቅ አቅቶት ከእግዚአብሔር እቅፍ ሲወጣ እግዚአብሔር ቃል ገብቶለት ነበረ። አንድያው የሆነው ብቸኛው የሆነውን ልጁን አሳልፎ ሰጥቶ ዓለምን እንደሚያድን አባታችን ቅዱስ ዮሐንስ በወንጌሉ ላይ እግዚአብሔር አምላክ አንድያ ልጁን አሳልፎ እስከሚሰጥልን ድረስ ዓለምን እንዲሁ ወዶታል ብሎናል። እግዚአብሔር አምላካችን እግዚአብሔር አንድያው የሆነው ብቸኛው የሆነውን ዓለም ሳይፈጠር በፊት ከአባቱ የተወለደ እግዚአብሔር ዓለምን ለማዳን ብቸኛው የሆነውን
ኢየሱስ ክርስቶስም እኛን እንድን ወደ ሕይወት ጎዳና እንድንመለስ ከእግዚአብሔር ጋር እንድንመላለስ ከክፉ እንደወጣን ወጥተን እንዳንቀር ወደ ክፉ ሊመልሰን ኢየሱስ ክርስቶስ ከሰማይ መጣ። ሁሉንም ከጨረሰ በኋላ ኢየሱስ ክርስቶስ ወደ ሰማይ ሲሄድ እኔ ልክላችኋለሁ፣ አብ እኔ ስራዬን ጨርሻለሁ፣ እናንተን ለማዳን ስራ ነበር ስራዬን ጨርሻለሁ፣ ነገር ግን ከእናንተ ጋር የሚኖር እናንተን የሚጠብቅ እናንተን የሚረዳ አጽናኝ የሆነው እኔ ልክላችኋለሁ ብሎ ሄደ። ያ አጽናኝ የሆነው እግዚአብሔር አብ ቃል የገባልን እሱ ደግሞ ልክላችኋለሁ ብሎ የተናገረው ምንድነው ብለን ስናይ በሐዋርያት ሥራ ምዕራፍ 2 ላይ የተገለጸው ትልቅ ታሪክ አለ። ቤተክርስቲያን የተመሰረተችበት ሐዋርያቶች ፈሪ የነበሩት ከፍርሃታቸው ነፃ የሆኑት። እስኪ አስቡ፣ ኢየሱስ ክርስቶስ ሲሰቀል እኮ ከሐዋርያው ከቅዱስ ዮሐንስ በቀር አንድ ሰው ከእሱ ጋር አልነበረም። ሐዋርያቶቹ ቅዱሳን አንስትም ጭምርም አርዲት የተባሉ 72ቱ አልነበሩም ነበር ከቅዱስ ዮሐንስ በቀርና ከእናቱ በቀር። ነገር ግን በዚህ በሐዋርያት ሥራ ምዕራፍ 2 ላይ የተገለጸው ታሪክ እውነተኛው ቢሆን ያ ኢየሱስ ክርስቶስ ወደ ሰማይ ከፍ ከፍ እያለ ብሩህ ደመና መጥቶ ከዓይናቸው ሊሰወር ሲል ለሐዋርያቶቹ የተናገረው አብ ቃል የገባው ኢየሱስ ክርስቶስ ልክላቸው ብሎ የተናገረው መንፈስ ቅዱስ ሲመጣላቸው እነሱ ላይ መንፈስ ቅዱስ ሲያደር ቅዱሳን ሐዋርያቶች ፈሪ የነበሩት አንድ ቤት ውስጥ ተሰብስበው ሲኖሩ የነበረው በፍርሃት ምክንያት ኢየሱስ ክርስቶስ እንኳን ከሙታን ተለይቶ ተነስቶ ወደ ቅዱሳን ሐዋርያት ሲቀርብ በተዘጋ ቤት ውስጥ ሲመጣ ፈርቶ ነበረ። ምጽአት ነው ብሎ ሲፈሩ ነበረ ብሎ መጽሐፍ ቅዱስ ይናገራል። ምጽአትን ያዩት መሰላቸው። ኢየሱስ ክርስቶስ ራሱንም ይፈሩት ነበረ። ሌላ የሚገላቸው የሚቆርጣቸውን አይደለም። ነገር ግን ኢየሱስ ክርስቶስ ቃል የገባላቸውን እልክላችኋለሁ ብሎ የተናገረውን ሲቀበሉ ግን ቅዱሳን ሐዋርያት ምንም አይነት ፍርሃት አልነበራቸውም። እንግዲህ ኢየሱስ ክርስቶስ ለሐዋርያቶች ቃል የገባው ምንድነው? መንፈስ ቅዱስ እንዲመጣ እነሱ ጋር አጽናኝ የሆነው መንፈስ ቅዱስ እንዲረዳቸው ለእነሱ እንደሚልክላቸው ቃል ገብቶላቸው ነው። ይሄ ነው። አንዳንድ ጊዜ አንዳንድ ትምህርቶች አሉ፣ ዘመን ያመጣች ትምህርቶች። ምን አይነት መሰላችሁ? አጽናኙን መንፈስ ቅዱስ ልክላችኋለሁ ወይ ደግሞ አባቴ ቃል የገባውን እኔ ልክላችኋለሁ ብሎ የተናገረው አንዳንድ ሰዎች መጽሐፍ ቅዱስ እንደሚናገር ለገዛ ክፋታቸው ለገዛ ተንኮላቸው መጽሐፍ ቅዱስን የእግዚአብሔርን ቃልን ያጣምማሉ ብሎ እንደተናገረ ከ600 ዓመት በኋላ አንድ ነብይ መጥቷል። አጽናኝ የተባለው የሚያበረታ የተባለው እሱ ነው ተብሎ አንዳንድ ጊዜ በሚዲያም ልትሰሙ ትችላላችሁ። ሌሎች ቤተ እምነት ውስጥ ደግሞ ሲያስተምሩ ሰምታችሁ ይሆናል። ነገር ግን የመጽሐፉ ባለቤት መጽሐፉን የጻፉት ይህ አጽናኝ የተባለው እኔ ልክላችኋለሁ ብሎ ኢየሱስ ክርስቶስ የተናገረው መንፈስ ቅዱስ እንደሆነ ነው። ከሦስቱ አካል አንዱ የሆነውም ነገር ግን ከ600 ዓመት በኋላ የመጣው አንድ ሰው አጽናኝ ነው ሲያስተምሩ አንዳንድ ጊዜ ይሰማል። ከዛ ይተናገራል። ስለዚህ እውነተኛ የሆነው ኢየሱስ ክርስቶስም ቃል የገባልን ልክላችኋለሁ ያለው ጭምርም እግዚአብሔር ቃሉን የሰጠው መንፈስ ቅዱስን እንደሚልክልን ነው እንጂ ሌላ ነብይ መጣ። እንግዲህ በሁለተኛ ደረጃ ኃይልን ትለብሳላችሁ የተባለው ከላይ ኃይል ይሰጣችኋል የተባለው አጽናኝ የሆነው መንፈስ ቅዱስን ሲለብሱ መንፈስ ቅዱስ ሐዋርያት ላይ 120 ቤተሰብ ላይ ሲወርድ ወይ ደግሞ በእነሱ ላይ ሲያደር የነበረው የቀደመውን ፍርሃት
መንቀጥቀጥ ሁሉ ጠፍቶ ሐዋርያው ቅዱስ ጴጥሮስ የተናገረውን እናውቀዋለን። ፍርሃቱ ጠፍቶ ሸሽቶ የነበረው እንዲሁ በፍርሃት ምክንያት 3 ጊዜ ኢየሱስ ክርስቶስን የካደው ሐዋርያው ቅዱስ ጴጥሮስ ክርስቶስን የሰቀለው በዛን ጊዜ በጣም ጨካኞች በነበሩት አይሁዳውያን ፊት ለፊት ቆሞ ስለ እግዚአብሔር እናንተ የሰቀላችሁት እናንተ የገደላችሁት እሱም ደግሞ ከሙታን ተለይቶ ተነሳ ወደ ሰማይ ያደረገው ብሎ ስለ ኢየሱስ ክርስቶስ ያለ ምንም ፍርሃት ሲናገር ነበር። ኃይልን እስክትለብሱ ድረስ ፍርሃታችሁ እስኪወገድ ድረስ የተደበቀው ምስጢር የሚገልጽ መንፈስ ቅዱስ እናንተ ላይ እስከሚያደርግ ድረስ እሱን እስከምትለብሱ ድረስ ከኢየሩሳሌም አትውጡ ብሎ ኃይልን እስክትለብሱ ድረስ እዛ ጠብቁ የተባሉ መስሎ ማለት ነው። መንፈስ ቅዱስ ነው ማለት ነው። ሌላኛው በኢየሩሳሌም ከተማ ቆዩ ማለት ምን ማለት ነው? ኢየሩሳሌም የትኛው ናት? ኢየሩሳሌም የተባለች የትኛው ናት? የትኛው ኢየሩሳሌም ውስጥ ነው ያለው? ኢየሩሳሌም ውስጥ ቆዩ ሲባል ምን ለማለት ፈልጎ ነው? በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ሲናገር እናያለን። እንግዲህ ኢየሱስ ክርስቶስ ወደ ሰማይ እያረገ ሳለ ሐዋርያቶች አንድ ነገር ተናገሩ። ሂዱ አለ። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ። እኔ የነገርኳችሁ እኔ እናንተን ያዘዝኩትን እንድጠብቁ ደቀ መዝሙሬ እንድታደርጉ ብሎ ኢየሱስ ክርስቶስ እዛ ሰጥቶታል። ዓለምን ሁሉ እንዲያስተምሩ፣ አሕዛብን ሁሉ እንዲመሩ፣ ወደ ክርስትና ሕይወት እንዲመልሱ፣ የክርስቶስ ተከታይ እንዲያደርጉ ኢየሱስ ክርስቶስ እዛ ሰጥቷቸዋል። ነገር ግን አባታችን ቅዱስ ሉቃስ ደግሞ በሉቃስ ወንጌል ምዕራፍ 24 ላይ አሁን ርዕስ አድርገን የወሰድነው ከኢየሩሳሌም ከተማ እንዳትወጡ ብሏል። የሚጋጭ ይመስላል፣ ነገር ግን የሚስማማው ነው። እንግዲህ አባታችን ቅዱስ ጳውሎስ ስለ እያንዳንዱ ሰው ስለ ቤተ መቅደስ ሲናገር እንደዚህ ይሉታል። እናንተ በእናንተ ዘንድ የሚኖር እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎናል። አንድ ይሄ ነው። ሁለተኛው ኢየሩሳሌም የተባለችው ቅድስቷ ኢየሩሳሌም የተባለች አሁን እስራኤል ውስጥ ያለችው ከተማ አይደለችም። ለወቅቱ በዛን ጊዜ በነበረው ጊዜ አሁን በኢየሩሳሌም ከተማ ውስጥ ያለችው ቅድስት ቤተክርስቲያን የማርቆስ እናት ቤት ውስጥ ቆዩ፣ ከዛ እንዳትወጡ ነው። መንፈስ ቅዱስም የተቀበሉት እዛ ቤት ውስጥ ነው። ለጊዜው ለዛ ነው። ዳሩ ግን እኔም እናንተ ክርስቲያኖች ሁሉ ዳግማዊት ኢየሩሳሌም የሆነችው እውነተኛው ኢየሩሳሌም የሆነችው የክርስቶስ ሥጋው ደግሞ ሁል ጊዜ የሚፈስባት እዚች ቅድስት ቤተክርስቲያን ነው። ዳሩ መጨረሻው ከኢየሩሳሌም አትውጡ ብሎ ሲናገር ዝቅ ብለን የሉቃስ ወንጌል ምዕራፍ 24 ከቁጥር 53 ላይ ዘወትር እግዚአብሔርን እያመሰገኑና እያከበሩ በቤተ መቅደሱ ኖሩ ይላል። በየትኛው? በቤተ መቅደስ ውስጥ ኖሩ። ኢየሩሳሌም ከተማ ውስጥ አይደለም ማለት ነው። በእግዚአብሔር ቤት ውስጥ እግዚአብሔርን እያከበሩ እግዚአብሔርን እያመሰገኑ ቤተ መቅደስ ውስጥ ኖሩ ማለት ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ከተማ አትውጡ፣ ከኢየሩሳሌም አትውጡ ማለት ከዛ ከተማ ሳይሆን ብሎታል እኮ ሂዱ፣ ዓለምን ሁሉ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ፣ ትእዛዜን እንዲጠብቁ ምከሩ፣ አስተምሩ ብሎታል። ነገር ግን ከኢየሩሳሌም አትውጡ ማለት ከቤተ መቅደሱ አትውጡ፣ ከእቅፍ እንዳትወጡ፣ ከእግዚአብሔር እቅፍ እንዳትወጡ፣ ከእግዚአብሔር ትእዛዝ እንዳትወጡ ማለቱ ነው። እኔ በጴጥሮስ ላይ የመሰረትኩትን ዛሬ ደግሞ ለእኔና ለእናንተ እኔ በጴጥሮስ ላይ የመሰረትኩትን ቅድስት ቤተክርስቲያን ከእሷ እንዳትወጡ ማለቱ ነው። ኢየሱስ ክርስቶስ
ወደ ሰማይ ያረገ ሳለ የተነገረው ቃል ከቤተ መቅደስ ምን አታደርጉ አትውጡ ነው። እንግዲህ አንዳንድ ጊዜ ቅድስት ቤተክርስቲያን ስለ ክርስቶስ ስትናገር ባዶ መቃብርን አይታ ነው። ስለ ክርስቶስ ሲወራ ባዶ መቃብር ጎልጎታ ስንሄድ ባዶ መቃብር ነው። አጽናኝ የሆነው መንፈስ ቅዱስ እኛ ላይ ሲያደር በልባችን ላይ ሲነግስ ከ2000 ዓመት በፊት የተደረገውን ባዶ መቃብርን አይተን ክርስቶስን እናመሰግናለን። ክርስቶስ እንደ ሌሎች ሰዎች በመቃብር ውስጥ የቀረ አይደለም። ክርስቶስ እንደ ሌሎች ሰዎች ሞቶ እንደሞታል በመቃብር ውስጥ የቀረ አይደለም። መጽሐፍ ቅዱስ እንደሚናገር ለሙታን ሁሉ በኩር ሆኖ ከመቃብር ተነስቶ እኛንም ወደ ሕይወት ጎዳና አሻግሮናል። ይገርማችኋል። ፊዚክስ መቼም ሁላችሁም ተምራችኋል ብዬ አስባለሁ። ፊዚክስ ስንማር አንድ ነገር ወደ ላይ ሲወረወር ወደ ታች ሲመለስ የመሬት ስበቱ 9.8 ሜትር ፐር ሰከንድ ወደ ታች ትስባለች። አይታችሁ ወደ ላይ የሚወረወር ነገር ወደ ታች ለመመለስ 9.8 ሜትር ፐር ሰከንድ ወደ ታች ይሄዳል ማለት ነው። ስበት አለ። እኛ ስንዘል ወደ ታች የሚስበን የመሬት ስበት አለ። የሆነ ነገር ወደ ላይ የተወረወረ ወደ መሬት መመለሱ አይቀርም። ነገር ግን ኢየሱስ ክርስቶስ እኛ የምናምነው አምላካችን ስለኛ በደል ከሰማይ የወረደ ስለኛ ኃጢአት በመስቀል ላይ የተሰቀለ ክርስቶስ በጎልጎታ ተቀበረ። ጎልጎታ ተቀበረና እዛ አልቀረም። ጎልጎታ ስንሄድ ባዶ መቃብር ነው የምናየው። መቃብሩ ባዶ ነው። ከዛ በኋላ በአርባኛው ቀን አሁን ዓለም የምትጠቀምበት የፊዚክስ ሕግ በክርስቶስ ላይ አይሰራም። የፊዚክስ ሕግ ክርስቶስ ላይ መቼም አይሰራም። ምክንያቱም የመሬት ስበት ክርስቶስ ላይ ሲገማ በዓለም ላይ ያሉት ሰዎች የሰው ሥጋ የለበሰ ዓለም ላይ የኖረው ሰው መካከል ኢየሱስ ክርስቶስ አሁን የምንጠቀመውን የፊዚክስ ሕግ የሻረው ብቸኛው ሰው ነው። ምክንያቱም ስበት አላስቀረማ። የዓለም መከራ ክርስቶስን መቃብር ውስጥ አላስቀረም። የመከራ መስቀል ክርስቶስን በመቃብር ውስጥ አላስቀረም። የአይሁድ ተንኮል ክርስቶስን በመቃብር ውስጥ አላስቀረም። እንግዲህ አንዳንድ ሰዎች አጽናኝ የተባሉትን አጽናኙን ከ600 ዓመት በኋላ የመጡትን ወደ መካ መዲና ስንሄድ የነቢዩ መሐመድን መቃብር እናገኛለን። ከነ አጥንቱ ከነ ሬሳው እንዲያ ስንሄድ የማዕተበ ቃልን እናገኛለን። ጀርመን ስንሄድ የማርቲን ሉተር መቃብርን እናገኛለን። እንዲሁም ሮምን ስንሄድ ቤተክርስቲያንን ሁለት ቦታ የገነጠለው ቫቲካንን ስንደርስ የሊዮንን መቃብር እናገኛለን። ቀራንዮን ስንሄድ ግን የክርስቶስ መቃብር ባዶ መሆኑን ባዶ መቃብርን እናያለን። ለዚህ ነው ክርስትናን እስከ መጨረሻ እንድንወድ ያደረገን። ለዚህ ነው ተስፋችን እኛ መቃብር ውስጥ አንቀርም። ክርስቶስ ዳግም ሲመጣ ከእሱ ጋር እንከበራለን። ትንሣኤ ጉባኤ ላይ የማይደክም የማይሞት ሥጋ ለብሰን ከክርስቶስ ጋር እንከበራለን ብለን የምናምን ማለት ነው። እስከ መጨረሻ ቆይተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ሞትን መቃብር ውስጥ እንዳንቀር እግዚአብሔር አምላካችን በሃይማኖታችን ያጽናል። በኢየሩሳሌም ከተማ ውስጥ በቤተ መቅደስ ውስጥ በደሙ የመሰረታት ያቺ ቅድስት ቤተክርስቲያን እቺ ቅድስት ቤተክርስቲያን ውስጥ እንድንኖር እግዚአብሔር አምላካችን ይፈቅድልን። እግዚአብሔር አምላካችን የንስሐ ዕድሜ ይስጠን። ወደ ክርስቶስ እንድንመለስ መመላለስ ብቻ ሳይሆን እግዚአብሔር መመለስን ይስጠን። የከበረውን የክርስቶስ ሥጋ ወደሙ በልተን
ከክርስቶስ ጋር አንድ ሆነን እሱ በክብር በግርማ በዙፋኑ ላይ ተቀምጦ በሚፈርድበት ጊዜ እናንተ የአባቴ ብሩካን ሆይ ዓለም ከተፈጠረችበት ጀምሮ ከእናንተ የተዘጋጀችውን መንግሥቴን ውረሱ ብሎ ያ የደስታ ቃል እንዲያሰማን የእሱ መልካም ፈቃዱ ይሁን። እግዚአብሔር አምላካችን በቤተ መቅደሱ ሲጠብቀን ወስብሐት ለእግዚአብሔር።